ሰላም ውዶቼ ውድ ያለማም ቻናል ተከታታዮች እንዴት ናችሁ? በኢጅፕት ሙዚየም ቆይታዬን እንግዲህ ከብዙ ጥቂቱን ላስጎበኛችሁ እወዳለሁ። አጋጣሚ ሆኖ ከልጅ ጋር ሆኖ እያንዳንዱን ነገር እያብራራው ይሄ ነው ታሪክ ብዬ ለማስረዳት ምንም ጊዜ የለኝም። ያው እንደምታዩት በቃ ሮጥ እያልኩ ጋሪም እየገፋው ነው የቀረጽኩት። ግን የሚገርም ታሪክ ነው ያለው። የእውነት ነው የምነግራችሁ። ጀስት ኑ ጎብኙ። የመጣችሁ መጎብኘት ትችላላችሁ። ግብጽን ማለት ነው እንግዲህ ካይሮ ላይ ቆይታዬ ሙዚየም ላይ እነዚህ ውብ የመሰሉ ቅርሶች ባይዘው ኢትዮጵያ ውስጥም የተለያዩ ብዙ ነገሮች አሉ። ግን ያው ከሀገሬ ብጀምር ደስ ይለኛል። አጋጣሚዎች ሳገኝ አጋጣሚን ታሪክ ሲቀመጥ ደስ ይላል። ማየት ደግሞ ከፊልም ከምናየው ልክ በአካል ደግሞ ስናይ የበልጥ ደስ ይላል። ማወቅ ለምትፈልጉ ቪዲዮውን ቪው እያደረጋችሁ ፖዝ እያደረጋችሁ ዓመተ ምሕረቱን ማን እንደሆነ ያሳያል። ይሄ ልክ የሚዚየም ወደ መግቢያው ላይ ያለ ነው። ኦሪጂናል ወርቆችን ታያላችሁ። እጅግ በቃ የሚገራርም ለማመን እስኪያቅተኝ ድረስ ማለት ነው። እኔ ህልም ነው ቅብ ነው እስክል ድረስ ይሄ መግቢያው ነው። ወደ ሙዚየም ስንገባ ያለው ሲቹዌሽን ነው ጋይስ ውዴ። በጣም ነው ደስ የሚለው። በቃ ምን ብዬ ልንገራችሁ ብታዩ በቃ ምን ልበላችሁ። ኦርቶዶክስ እምነት ተከታይ የሙስሊም እምነት ተከታይ ያለ ሂስትሪ ታሪክ ራሱ አለ ብታዩ። ይኸው እዚህ ጋር እንደምታዩት ይሄንን ይመስላል። ማመን ነው ያቃተኝ። በሙዚየም በክብር ተቀምጦ ማየት በጣም ደስ የሚል ነው። በግብጽ ላይ ታሪኩን ሌላ ታሪኩን ሁላችሁ የምታውቁት ነው። ማታውቁትም ደግሞ ማንበብ ነው ሰው ሙሉ የሚያደርገው ይላል ያገሬ ሰውና ማንበብ ማወቅ መጠየቅ ይሻላል። እኔ ካገኘሁት ጥቂቱ ነገር ላይ ቀርጨፍ እያረኩ አሳያችኋለሁ። ቪው እያረጋችሁ ሲያስቀድሱበት የነበረ ልብስ፣ መጽሐፍ ቅዱስ፣ ቁርአን፣ የቁርአን መጀመሪያ እንደገባን ራሱ ካባ ሁሉ አይቻለሁ። ባይዛው የሚገርማችሁና በቃ አልኳችሁ ብዙ ያየዋቸው ነገሮች አሉና አብረን የምናሳያችሁ ብዬ አስባለሁ። ጥቂት ሆኖ ብዙ በቃ ቢወራ ራሱ አያልቅም። እያንዳንዱ አሰራሩ ይዘቱ አሁን ሰው ፋሽን መጣ። አሁን እንዴ ድሮ የነበረ ነገር እኮ ነው። አሁን እንደው አፕዴት እያደረጉ እያመጡ እኛን ግራ የሚያጋቡ እንግዲህ የዛሬ ስንት አመት የነበረ ሂስትሪዎች ናቸው። እንግዲህ የያችሁ እኔ በፊልም ላይ ነው እነዚህን ማቃቸው። እውነት ማመን ያቃተኝና ግን እናንተ መታችሁ ደግሞ ባይናችሁ እዩ። አጋጣሚዎች ካጋጠማችሁ ኢሶኬ ቀጣይ እንግዲህ እንደ እግዚአብሔር ፍቃድ ተመልሼ ወደ ግብጽ ሲሄድ ፒራሚድ እሄዳለሁ ብዬ ተስፋ አደርጋለሁ። እግዚአብሔር ነገሮች ከተስተካከሉ ፒራሚድን ጎብኝተን እንግዲህ እንመጣለን ብዬ ተስፋ አደርጋለሁ። ጋይስ ሙዚየሙ እጅግ በጣም ሰፊ እጅግ በቃ ማመን ረብስ ማንቦልድ ማመን ያቃተኝ የእያንዳንዳቸው ከስትሪ በስተጀርባ እንትናቸው አለ ሬሳሳ እንትናቸው አሉ። የኪንግ ሪሳው በቃ ኦሪጂናል በማጂክ ታውቃላችሁ። በማጂክ ነው የተቀመጠው ነው በማጂክ ኃይል ነው በቃ ምንም ሳይሆን ያየሁትና ግርም ምን ያልኩት ድንቅ በስመ አብ ወልድ። እዛ ጋር የምታዩት እንግዲህ ካባን አያችሁት። ካባ ነው እዛ ጠግ ጋር አያችሁት ብዬ አስባለሁ። የሳውዲ ካባ ቁልፉ እዚህ ያለን የሚመስለው ብቻ ግን ብዙ አንደርስታንድ ስላላደረኩ ሴትዮ ስነግረኝ የካባ መክፈቻ ቁልፍ ነው ብላ አሳይታኛለች። ጀስት አሳያችኋለሁ። ቪዲዮ አለኝ ቀርጬዋለሁ። ሪቪው ስታደርግልኝ ግን ገረፍ ነው እነሱ ስለሚያውቁት ሂስትሪውን በቃ ገረፍ አድርጎ ላጠላጥ ነይ እንሂድ ነው በቃ እያንዳንዱን እያብጠረጠርኩ ለማወቅ ለመረዳት ተቸግሬያለሁ። እግዚአብሔር ነው የምላችሁ። እነሱም ያው አላስረዱኝም በቂ ይውላችሁ። አሁን የስንት መቶ አመት ምንጣፍ ነው እንግዲህ አስቡት። አሁን ምንጣፍ ተብሎ ይሰራል እንግዲህ ያኔ በእጅ ጥበብ ይውላችሁ እንግዲህ ይገርመኛል። የዛሬ ስንት መቶ አመት አስባችሁታል የነበረ እንትን ነው የእጅ ምንጣፍና ይገርመኛል። ምን እንደምላችሁ ባላውቅም ይሁት ይሄንን እንግዲህ ይሄው እንደምታዩት ይሁት ይሄ
በእንግዲህ ስንትና ስንት አመት በዚያው እያንዳንዱ ፒክቸሩ ላይ ዓመተ ምህረት የነበረው የቆየው እስካሁን ድረስ የተቀመጠውን ይዘት እንዳለ ጽፎ ይተቀመጣል። እናንተ ቪዲዮን ሳብ ስታረጉት ታሪኩን ሂስትሪውን ዓመተ ምህረቱን የጻፈ አለ። ግን አሁን በስጎብኝ ብትሄዱ ዓመተ ምህረቱ ቀኑን በአረበኛና በእንግሊዝኛ ጽፈዋል። በዛ ላይ ደግሞ ያስረዷቸዋል። ገባችሁ? አጋጣሚ እኔ ከሴትዮ ጋር ነው ጨርፍ አርጋ ነው የምታስረዳኝ። ለመረጃም ለማንበብ እንድትፈልጉ ይሄው ሙሉ ጽሁፉ ሙሉ መረጃው እያንዳንዱ ነገር አለ። የሚገርማችሁ ነገር ብቻ በጣም ደስ ይላል። እኔ በጣም ነው ደስ ያለኝ። ከሄድኩባቸው ውስጥ እንኳን ሚዜም ሄድኳል። መጀመሪያ እኔ ከሚዜ ፒራሚድ ብዬ ነበር። ይሄ ሁሉ የምታዩት ወርቅ ነው። ይሄ ሁሉ የሚታዩት ወርቅ ነው። አያችሁት እንግዲህ ባይዘዌ ፒራሚድ ደግሞ የበልጥ አያለው ብዬ አስባለሁ። ወርቅ ማለት ነው። ይኸውላችሁ ይሄ የሬሳ ሳጥን የተገኘ የዛሬ ስንት መቶ አመት ልበላችሁ። ይኸውላችሁ ምንም በቃ እንደዚህ ሬሳው ምንድን ነው የሚባለው? ይሄ የሰውየው የኪንጉ ሬሳ አለ። የሚገርማችሁ በማጂካ ኃይል ነው እስካሁን ምንም ሳይፈርስ ምንም ሳይል እውነት አይቼዋለሁ። የምሬን ነው አይቼዋለሁ። የሚስትየውንም የሱንም ሬሳ አይቻቸዋለሁ። ሳይፈርስ አለ። አይገርማችሁ? አለ። ገርሞኝ ልሞት። የምሬን ነው። በቃ ምን ልበላችሁ እና ውዶቼ ኑ ጎብኙ፣ እዩ። ብዙ ስቶሪዎች ያሉት ብቻ በአጠቃላይ አሁን ለምን መሰላችሁ ቪዲዮ ላጥ ስለሆነ እያንዳንዱን ይሄ እንትን ነው ላስረዳችሁ አልችልም። ግን ዓመተ ምህረቱን የተጻፈው እዚች ጋር በእንግሊዝኛ በአረበኛ ማለች። ቪዲዮዋን ስቶፕ አድርጋችሁ ቪው ስታረጉ መረጃ ሙሉን ያሳያችኋል። ለዛ ነው እኔም ራሱ ይሄ ነው ብዬ ላስረዳችሁ አልቻልኩኝም። ምክንያቱም በ10 ደቂቃ ይሄ ሁሉ ሂስትሪ እያንዳንዱን ሂስትሪ ተጠይቆ ለማስረዳት ከባድ ነው። ገባችሁ? ለእናንተም ደግሞ ያው እንድታዩ ይበልጥ እንዲያጓጓችሁ እችን ካሳየኋችሁ ቀሪውን ደግሞ መታችሁ በአካል ጎብኙ እላለሁ። እና ምን ልላችሁ ነው፣ በዚህ አጋጣሚ ይገርመኛል። በጣም ብዙ የተገረምኩባቸው አሉ። በጣም ደስ የሚሉ ነገሮች አሉ። ያልጎበኘሁት ቦታ ደግሞ ይቀረኛል። ቀጣይ ደግሞ እንደ እግዚአብሔር ፍቃድ ጎበኛለሁ ብዬ አስባለሁ። አስቡት፣ ይሄ በቃ የዛሬ ስንት አመት የነበረ መርከብ ነው ጋይስ። አይታችሁታል? ይታያችሁ? ስማ እኔ ራሱ ማመን ነው ከቃተኝ ብቻ ስታዩ ወይ ጉድ። ለነገሩ እኛ ሀገራችን ላይ ያለ ራሱ ብዙ መጎብኘት ያለባቸው ነገሮች አሉ። ባይዘዌ እያንዳንዱ እኛ ይሄንን ራሱ ይሄ እንደ ጌጥ በስነ ስርዓት እንግዲህ ይሄ በእንጨት የተሰሩ እስኪው አባቶቻችን የዛሬ ስንት አመት የነበረ ዶማ መቆፈሪያዎች እያያችሁ ነው። በቃ ገርም ነው የሚለኝ የእውነቴን ነው። ከምን ላስረዳችሁ። አሁን ሸክላ ሰሪ እንደው በቃ እንደ መጥፎ ነው እኛ ሀገር እንደው የሚታየው። ይኸው በክብር እንደ ቅርስ ከትውልድ እንዲተላለፍ ተብሎ በክብር ነው የተቀመጡት። ይዋችሁ በዛን ጊዜ እንግዲህ የዛሬ 2 አመት እንኳን አትሉም፣ የዛሬ 300 400 አመት እንግዲህ አስቡት። እነዚህ የነበሩ እቃዎች ናቸው። በዛን ጊዜ የነበሩ ሰዎች ናቸው። ይሄ እንግዲህ እዩት። አይገርማችሁ? እኔ እውነት ምን ማለት እንዳለብኝ ነቀት በቃ በጉጉት መጀመሪያ ሚዜም ሲባል ምናምን ነበርኩት። ከገባው በኋላ ግን በቃ ተናደርኩ። ድጋሚ በቃ ከራሴ ጋር ብቻዬን መጥቼ እያንዳንዱን ነገር እያብራራው እየጠየቁ እያስረዱኝ ቢነግሩኝ ደስ ይለኛል። አልዋሻችሁም። ምክንያቱም አንድ ነገር ሳያስረዷችሁ የምታዩት ነገር ብዙም ውበት አይሰጠውም። በቃ ምክንያቱም የሆነ አንጀታችሁ ላይ ጠባ አይልም እና አስረድተው ቢነግሩኝ በጣም ሞር ደስ ይለኛል። እኔ ግን እናንተ የምን ትረዳላችሁ ብዬ ፒክቸሩን ቪዲዮን ፈቀቅ ስታረጉ ስማቸው የኖሩበት ዓመተ ምህረት የተጻፈ እያንዳንዱ ላይ ስላለ ያን እየገባችሁ ማየት ትችላላችሁ። በሚቀጥለው ፒራሚድ አሳያችኋለሁ። አረገና አንድም የሆነ ቪዲዮ አለ ቀርጨው እሱ በጣም ነው የወደድኩት። አስለቅላችኋለሁ። እስከዛ ግን ይሄ ከተወደዳችሁ ሼር ላይክ አድርጉ። ሀሳብ አስተያየት መስጠት ትችላላችሁ። ማለት አንዳንድ ጊዜ በቃ ከፊልም ከምናያቸው ይልቅ እውነታ በአካል የምናያቸው ነገሮች ደስ ይላሉ፣ ለማመን ራሱ ይከብዳሉ እና ደስ የሚል ውበት ደስ የሚል በቃ
እኔ እውነቴን ነው። አንዳንድ ኢትዮጵያ ሄድኩ ነው የመሰለኝና ደስ የሚል ሂስትሪ ያላቸው በጣም ገቢ ያላቸው የሚገርማችሁ እጅግ በጣም ገቢ ነው ያላቸው። የሚገርማችሁ ነገር በጣም ተጎብኙ ይላችሁ። ይሄ አሁን ወደ ታችኛው ክፍል ስንገባ እውነት እንደዚህ በስክሪኑ ላይ እንደምታዩት የእውነት እነሱ በአካል አሉ። ታያቸዋላችሁ። አልደረቁ አልበሰበሱ እንደዚሁ ሆኖ አሉ። በቃ የእግዚአብሔር ስራ ወይ ጉድ! በስመ አብ ወልድ። እኔ እግዚአብሔርም ደነገጥኩ፣ ማመን ያቀተኝ። በቃ ሬሳቸው እንደዚሁ እንዳለ በቃ ጸጉራቸው እንደዚሁ ተጣጥፎ እንደዚሁ በአካል ታያላችሁ። እኔ ማየት እስከምደነግጥ ድረስ ነበር ያየሁትና ጀስት ጋይስ እዚህ ጋር እንደምታዩት እያንዳንዱ ስፔስ ይኸውልሽ፣ የእያንዳንዱ ስማቸው፣ ዓመተ ምሕረታቸው የተወለዱበት ምናምን የኪንጉ ራሱ አለ። ሚስትየው ባልየው በፓወር ነው በቃ ማለት ይሄ ፓወር ይሄ እንደ አስማት ነገር በዛ ነው ሳይፈርስ እስካሁን ድረስ እንግዲህ ምንም አይነት ኬሚካል እንግዲህ ለዛ መሰለኝ ሰው እንዴት ሳይፈርስ ብሎ ሰው በጉብኝት መልክ ድረስ እስካሁን ድረስ ሰው መጥቶ የሚጎበኘው ለዛ ነው። እና እኔ ምን እንደምላችሁ አላውቅምና ገርሞኛል። እኔ እጅግ በጣም ነው የገረመኝ። ጀስት እናንተም ደግሞ እርግጠኛ ነኝ ይመቻችኋል። ከዚህ በኋላ ግን በቃ እያንዳንዱን ስቴፕ 2 ስቴፕም ቢሆን ጽርት አድርጌ በገባኝ መንገድ ለእናንተም በምትረዱት መንገድ ባሳያችሁ ደስ ይለኛል። ግን ከብዙ ጥራቱ ያው ቀልጠፍ አድርጌ ለእናንተም እኔም ጎብኘት አድርገን እንለፍ ለማለት ነው። በዛ ላይ ደግሞ ታውቃላችሁ እኔ ለራሴ ልጎበኝ ወይ ልዝናና ስላልሆነ ይሄ ቀስ እያልኩ እያንዳንዱን እየቀረጽኩ ሪቪው እያረኩኝ እንትን እያረኩኝ ስላልሆነ ያስቸግራል። የምሬን ያስቸግራል። ባይዘው እንትን ሁሉ አይቻለሁ። የሚገርማችሁ ጽናጽን ቄሶች ሲለብሱ የነበረ በዛ ሰዓት በዛን ጊዜ እሱን ቪዲዮ ደግሞ ለቅቄ ያሳያችኋለሁ። አይገርማችሁም? እንደ ብርቅ እንደ ውድ ነገር በቃ ከየትና የት ሀገር እየመጣ ሰው ይጎበኘዋል። የኛ ሀገር እኮ ስንት ታሪክ ነበረው፣ ስንት አለው። በእርግጥ እኔ ያላየሁም ሙዚየም ላይ የድሮ ሳይ በቃ ስለ ሉሲ ምናምን ነገር ነውና ጀስት እንደዚህ ብዙ ነገሮች መቀመጥ ያለባቸው ብዙ ቅርሶች አሉን ብዬ አስባለሁና እስቲ ሀሳብ አስተያየታችሁን በዚሁ አጋጣሚ መስጠት ትችላላችሁ። ከወደዳችሁት ላይክ ሼር አድርጉ። በጣም ደስ ይላል። በጣም ጥሩ ጊዜን ያሳለፍኩት ውዶቼ እና የእያንዳንዱ ሀውልቶች ስማቸው ግኝታቸው ባቅ ደስ ይለኛል። ማራሻችሁ ነገር ደስ ይለኝ ነበረ። ያው አለ ስማቸው አለ እንትናቸው አለ። እኔ ለዛ ነው ብዙ ስላልተመቸኝ ጥላት በቃ እንደምታዩት አንዱ ቅርጽ እንደዛ ስለሆነብኝ ነው። እንግዲህ እስከምንገናኝ ድረስ ቸርን ሰንበት። በጣም አመሰግናለሁ ውዶቼ። ሼር ላይክ አድርጉኝ። እኔ ሼርና ላይክ ካረጋችሁኝ በቂ ነው። ውድድ ነው ማረጋችሁ። ቴንክ ዩ ሶ ማች። ይኸውልሽ አንዳንዶቹ እቺ አሁን የሴትዮ ምናምን እንደዚህ እያስረዳችኝ ነው። ይኸውልሽ የክርስትና እምነት ምናምኖች እዚህ አለ እኮ ይሄ ስትሪ ያለ ይሄን አንብቢ ይሄን ይኸውልሽ እኔ ክርስቲያን እንደሆንኩ ስለሚያውቁ ስቶሪ ይሄን አለ ምናምን ብለው እያሳዩኝ እያስረዱኝ ነው። ጀስት ደግሞ መጽሐፍ ቅዱስም አለ፣ ባይብልም አለ፣ ቁርአንም አለ፣ የክርስትና ቤተክርስቲያን የምትመስል ነገርም አለ፣ የሙስሊም የሚመስል ካዕባ እንደሚሉት ነገር አለ። አያችሁ እኛ እንባላለን። ይሄው እዚህ በቅርጽነት በቃ ምን ብዬ ልበላችሁ? እኔ ይሄን ነው አላላችሁም። በቃ እናንተ መታችሁ ማየት ማመን ነው። መታችሁ መጎብኘት ትችላላችሁ። በተረፈ መልካም ጊዜ፣ መልካም ምሽት ውዶቼ። ወዳችኋለሁ። ታሪክ ደስ ይላል። ቻው ቻው።